ሰላም እናችሁ ውድ የተባራችሁ ቤተሰቦች ያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬ እንደምታዩት የመጣሁት በአንድ ነገር ነው ማለት ነው። እንግዲህ ብዙዎቻችሁ የምታውቋት ጃኒ ማለት ነው። እንግዲህ ከአዶናይ ከተለያየች እንደዚሁ ወራቶች የተቆጠሩ ነው ማለት ነው። መጀመሪያ ብዙ ሰው ለፕራንክ ነው ወይ ደግሞ ሰውን ትኩረት ለመሳብ ነው እያሉ ብዙዎቻቸው አስተያየት ሊሰጡ ነበረ። እንግዲህ በዛሬው ዕለት ግን ወደ ዱባይ ሄዳ ያልጠበቀችውን ነገር ያሰበችው ነገር ነው የጠበቃት ማለት ነው። ይህ ማለት በጣም እጅግ ደስ የሚል ነው። ሁሉም ሰዎች ሊመኙትና ቢሆንልኝ ብለው የሚመኙት አይነት ኑሮ ነው ማለት ነው የገጠማት። እንግዲህ አዲሱ ፍቅረኛዋ ማን ነው ላላችሁት ለሁላችሁም እነግራችኋለሁ። እንግዲህ የጃኒ አዲሱ ፍቅረኛ አቢ ማርሻል ይባላል። አቢ ማርሻል ማለት እንግዲህ ብዙ ጊዜ በአወዛጋቢ ኢንተርቪዎች ይታወቃል። እንዲሁም በጣም ሚሊኒየር እና ባለሀብት ነኝ ከሚሉ ሰዎች ተርታ የተሰለፈ ባለሀብት ነው ማለት ነው። እንግዲህ ወደ ዱባይ ሄዳ ከእሱ ጋር ህይወቷን ላይፏን ቅጭት እያደረገች ነው ማለት ነው። እንግዲህ ብዙ ጊዜ ሰዎች አንዳንዴ ከአንዳንድ ሰው መጠጋት ለጥሩ ነገር ይጠቀሙታል፣ አንዳንዶቹ ደግሞ ለመጥፎ ነገር ይጠቀሙታል ማለት ነው። እንግዲህ ጃኒ ብዙ ጊዜ የምትታወቀው ሰዎችን አትሳደብም፣ ሰዎችን ክብር አትነካም፣ ወይ ደግሞ ስለሌላ ሰዎች አታወራም። በሃይማኖት ጉዳይ ብዙም አታወዛገብም፣ በብሔር ጉዳይም አታወዛገብም። እጅግ ደስ የሚልና በራሷ ሙድ ብቻ ሰዎች እንዲከተሏት የምታደርግ ልጅ ነበረች ማለት ነው። እንግዲህ አንዴ በእናቷ፣ አንዴ በአባቷ፣ አንዴ በድሮ ህይወቷ የተለያየ አስተያየቶች ይሰጧታል። እሷ ግን ጆሮ ዳባ ልበስ ማንንም አልሰማም እኔ በማለት እንግዲህ ዛሬ ወደ ከፍታ እየበረረች ነው ማለት ነው። እንግዲህ በአዶናይ ጋር ባሳለፈቻቸው ጊዜያቶች እጅግ ብዙ ተወዳጅነትና ታዋቂነትንም አትርፋለች ማለት ነው። እና አንዳንዴ ትንሽ ወደ እሷ ህይወት ገብቶ የእሷን ህይወት እንኳን ሊያመሰቃቅን የፈለገው ማን ነው? ጆኒ ከሚባለው ጋር ከሆነች እንኳን ብዙም ሰው ትኩረት አያደርጋትም ነበር። ለምን? ጆኒ ማለት ለሴት ልጅ ክብር የሌለው ነው ይባላል በብዙዎቹ። እኔ በእርግጥ አላቅም። ለአሁን ለወለደችለት ሴትዮ እንኳን ብዙም ክብር አይሰጥም። ለወለደችለት ልጅ ለሊዮ ነው ለምትባለው ለናዮ ነው የምትባለው ልጅ ብዙም ክብር አይሰጥም የሚባል ነገር በብዛት እየሰማሁ ነው ማለት ነው። እንግዲህ አንዳንዴ ሴት ልጅ ከሚወዳት ሰው ጋር ብቻ ብትኖር የተሻለ ሀሳብ አለኝ። ለምን ቢባል የምትወደውን ሰው የምትከተል ከሆነ በጣም ትጎዳለች። ወንዶች ሴት ልጅ አፍቅራ እንደምትከተለው ካወቀ ጢባ ጢቤ ነው የሚጫወትባት። ስለዚህ አንድ ምክር ለሴቶች ልምከራችሁ፣ ከሚወዳችሁ እንጂ ከምትወዱት ሰው ጋር አትኑሩ። ያ ማለት የሚወዳችሁ ከሆነ እንደ ንግስት ያኖራችኋል። እናንተ የምትወዱት ከሆነ ደግሞ እንደ ንጉስ እንድታኖሩት ነው የሚፈልገው። እንደ ንጉስ ሰው ብለሽ ተንከባክበሽ እንድታኖሪ ይፈልጋል። አንቺ ጋር ብቻ ከሆነ ፍቅር ያለው ማለት ነው። ስለዚህ ሴቶች የሚወዳቸውን ከወደዱ ግን እንደ ንግስት የኔ እመቤት እንዴት ነሽ እያለ ተንከባክቦ ያኖራታል ማለት ነው። ምክር ለሴቶች ለወንዶችም እንደዚሁ ነው። ወንዶችም የምትወዷትን ሴት አግቡ። ለምን? ትክክለኛ ንጹህና ቀጥተኛ የሆነ ፍቅር ትሰጧታላችሁ። እሷ የምትወዳቸው ከሆነ እናንተ ደግሞ የምትወዷትን ስትከተሉ በመሃል ቤት አላስፈላጊ ነገሮች ይፈጠራሉ ማለት ነው። እንግዲህ ሰላም በያለንበት ብለን በእርግጥ በአሁኑ ሰዓት ላይ
ማፍቀር ማለት በጣም ከባድ ነው። እንግዲህ ሀፒ ማርሻል እንግዲህ ያው መቼም ፍስ ዝግና አድርጎ ነው የያዘው ማለት። ሀፒ ማርሻል እንግዲህ ማነው ለምትሉ ሰይፉ ኢንተርቪው ላይ ቀርቦ ባለ ሹርባው ማለት ነው። ሹርባው ምንድነው ካሙዙ ካሳ ነው የሚባለውን የሚመስለው ፀጉር ያለው ሰውዬ ነው ማለት ነው። እንግዲህ ባለ ሀብት ነኝ፣ ሚሊኔር ነኝ፣ የኔ ገንዘብ ተዝቆ አያውቅም የሚል ነው። እንግዲህ ሀፒ ማርሻል ብዙ ጊዜ ውሸታም ነው፣ አውቁ ነው፣ እሱ ምንም ነገር የለውም ይባላል። በብዙዎቹ ደግሞ በጣም ባለሀብትና ሚሊኔር ነው ይባላል። ለማንኛውም እንግዲህ ታዋቂ ከሆነ ማንም ሰው ቢሆን ፈላጊው በጣም ብዙ ነው። ሴትም ታዋቂ ከሆነች ከዚህ ከዛ እንደ እግር ኳስ ያንከባልሏታል። አንዱ ሲጥል አንዱ ያነሳታል። እኛ ብጤዎቹ ደግሞ አንዱ ከገፈተረን ሌላውም አብሮ ነው የሚገፈትረን እያላችሁ አንዳንዴ እንደዚህ በሳቅና ቀልድ ያው እንግዲህ ህይወት እያለ ይቀጥላል። ታዋቂ ሰው እንግዲህ ማለት እግር ኳስ ነው ወይ ደግሞ የዓለም ዋንጫ ማለት ነው። አንዱ ሲጥል አንዱ ያነሳዋል የሚባለው ትክክለኛ አባባል ነውና እንዴት አያችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ብትሆኑኝ በጣም እጅግ አድርጌ በክብር አመሰግናችኋለሁ ማለት ነው። እንግዲህ ጫላቱ ይባላለሁ ለማታይቁኝ ብዙ ጊዜ እንግዲህ ከ5 ከ6 ዓመት በፊት ነበር ዩቱብ የምጠቀመው። አሁን ግን እንደ አዲስ ሀሁ ብዬ ዳዴ ብዬ የምተመለስኩ ነው። ያው እንግዲህ ታውቁታላችሁ አየሩ ትንሽ አወዛጋቢ ስለሆነ ለዛ ነው። ቸር ዋሉ። ሰናይ ቀን ይሁንላችሁ። እንግዲህ እንደ ጃኒ አይነት ህይወት ይስጣችሁ ሴቶች። አንዱ ሲጥል አንዱ የሚያነሳ ፈጣሪ ይስጠን ማለት ነው። በእርግጥ በአሁኑ ሰዓት ከባድ ነው። አንዱ የጣለውን አንዱ